አክሱም ቅዱስ ስለሆነ ሙስሊሞች መስጊድ መስራት አይችሉም ይላል። የመጀመሪያው ሙስሊሞች ነፃነት ያገኙት ዛሬ በ21ኛው ክፍለ ዘመን ነፃነት የተከለከለበት አክሱም ውስጥ ነው። ይሄን በማስረጃ መነጋገርም ይቻላል። ጉዳዩን ወደዛ ገልብጠን በዚህ በኩል ተቀበልናችሁ ስደተኞች እንዲያረጋግን በዚህ በኩል አይቻልም ሲሉ ምን ያህል ኮንትራዲክት ያደረጉ እንደሆነ ማሳየትም ከኛ የሚጠበቅብን ነው። በርትተን አብረን ቆመን የጋራ መፍትሄ ማምጣት ካልቻልን ሐቂቃ ነው የምላችሁ ይሄ ጉዳይ አሳሳቢ ነው፣ መፍትሄ የሚፈልግ ነው። በአንድነት የቆመ መጅሊስ አለ ብለን ብናስብ በአንድነት የቆመው መጅሊስ በሚችለው ያህል ከህብረተሰቡ ጋር ሆኖ በክልሉ ላይ ሙስሊሞች ላይ እየደረሰ ያለውን ችግር ጥቃት በጋራ መመከት የሚቻልበት ሁኔታ ይሄ አለመሰራቱ በራሱ አንድ ሌላ ክፍተት ነው። ስለዚህ ይሄን ጉዳይ ቆም ብሎ አብሮ አስቦ መፍትሄ መፈለግ ያስፈልጋልና ሁሉን ነገር ከኛ ተጠብቁ። እናንተ እያንዳንዳችሁ በነፍስ ወከፍ ዑለሞች ናችሁ፣ ቢሮ ትመራላችሁ፣ ስልጣን በእጃችሁ ነው ያለው፣ አማናውም እናንተ ላይ ነው ያለው። እኛን አይመለከትም ማለት አይደለም። እንዴት እንፍታው በሚለው ላይ በትኩረት መስራት ግዴታችን ነው ለማለት እወዳለሁ።